ሰላም ጤና ይስጥልኝ። ይህ ስፔንግሊሽ ቲዩብ ነው። ተመልካቾቼ እንግዲህ ከሶስት ዓመት በኋላ ተመልሼ መጥቻለሁ። እንደምታውቁት በዚህ ቻናል እንግሊዘኛ ጥያቄዎች ከግራመር፣ ከስፖክን እንግሊሽ፣ ከኤስኤቲ እንዲሁም ሌሎች ራይቲንግ የሆኑ ነገሮች በሙሉ የሚቀርቡበት ነው። እናንተም ሰብስክራይብ በማድረግ ቻናሌን እንድትከታተሉ ጋብዛለሁ። እንግዲህ ዛሬ ባለፈው ጊዜ ወይንም ከሶስት ዓመት በኋላ እንግዲህ መጀመሪያ ላይ ያቀረብኩላችሁ ከአንድ እስከ ስድስት ጥያቄ አለ። አሁን ደግሞ ከሰባት ጀምረን ግራመር ጥያቄ ይዟል፣ የሰዋሰው ከዛ ደግሞ ኤስኤቲውን ይዟል ማለት ነው። እነዚህን አብረን እናያለን። ተከታተሉ። ወደ መጀመሪያው ጥያቄያችን ስናልፍ ሰባተኛው ጥያቄ ምን ይላል? If the media reported that nobody died in the car crash, then blank of them should be alive. You don't have to cry ነው የሚለው። ሚዲያው እንግዲህ ሪፖርት ያደረገው ነገር ምንድነው? ማንም ሰው አልሞተም ነው። ማንም ሰው ካልሞተ ደግሞ በህይወት አሉ ማለት ነው። ማልቀስ የለብሽም ነው። ኦኬ ምርጫዎቹን ስናይ ኢዘር፣ ኒዘር፣ ቦዝ፣ ነን የሚላለን። ኢዘርን ስናየው ኢዘር ኦር ነው የሚሆነው። ኢዘር ኦር ዋን ኦፍ ዘ ቱ ማለት ነው። ከሁለት አንዱ ከሆነ ደግሞ ሁለቱም በህይወት አሉ ማለት አንችልም። ስለዚህ ኖባዲ ዴድ ከሚለው ጋር ኮንትራስቲንግ አይዲያ ስላለው እሱን እንተወዋለን። ቢ ኒዘር ይላል። ኒዘር ደግሞ ነን ኦፍ ዘ ቱ ማለት ነው። ከሁለቱም ውጪ ማለት ነው። ያ ማለት ኖባዲ ዴድ አሁንም ከሚለው ጋር ኮንትራስት ያደርጋል። ማንም ሰው አልሞተም እስከተባለ ድረስ እኛም ኒዘርን አንመርጥም። ማንም ሰው በህይወት የለም አንልም፣ ምክንያቱም ስላልሞቱ በህይወት አሉ ማለት ነው። ኒዘር በራሱ ኔጌቲቭ ነው። ተመሳሳይ ነንንም ስናየው በዛው መልኩ ነው። none of them should be alive. the same with neither of them should be alive ከሚለው ጋር ተመሳሳይ ሐሳብ ስለያዘ እሱንም እንተወዋለን። ስለዚህ ወደ ማን እንመጣለን? ሲ ቦዝ ወደሚለው እንመጣለን። both of them should be alive፣ ሁለቱም በህይወት አሉ ማለት ነው። ማንም ሰው አልሞተም። ሊሆን የሚችለው ከዚህ አረፍተ ነገር ጋር ሊያስኬድ የሚችለው ሲ ቦዝ ይሆናል ማለት ነው። But we just come into the next question. It said that next week I blank all my examination. ይሄ ቴንስ ጥያቄ ነው። ወደ ቴንስ ጥያቄ ስንመጣ ሞር ፎከስድ መሆን ያለብን ታይም አድቨርቦቹ ላይ ነው፣ ወይንም ደግሞ አድቨርብ ላይ ነው፣ ጊዜ አመልካቾቹ ላይ ነው። ኔክስት ዊክ ይለናል። ኔክስት ዊክ ከየትኛው ቴንስ ጋር አብሮ ሊሄድ ይችላል የሚለውን ማወቅ ከቻልን ቀላል ይሆናል። ስለዚህ ምንድን ነው? ኤ አይ አም ፊኒሽንግ፣ ቢ ሃቭ ፊኒሽድ፣ ሲ ዊል ፊኒሽ፣ ዲ ዊል ሃቭ ፊኒሽድ። ኔክስት ዊክ የሚያሳይ ምን ነው ካልን ለምሳሌ በሚቀጥለው ሳምንት ነው። በሚቀጥለው ሳምንት ምን ቀን? ብቻ የሚቀጥለው ሳምንት ነው። 7 ቀናት አሉ። የትኛውን ይወስዳል የሚለውን አናውቀውም። ስለዚህ ይሄ ሲምፕል ፊውቸር ነው ማለት ነው። እነዚህ ሲምፕል ፊውቸሮች ስፔሲፊክ ታይምን ይፈልጋሉ። በተለይ ሲምፕል ፓስት እንደነ የስተርዴይ አይነቶችን ይወስዳል። ሲምፕል ፊውቸር ኔክስት ዊክ፣ ሲምፕል ፕሬዘንት ቱዴይ የሚለው ሊወስድ ይችላል። ቱሞሮውን ሲምፕል ፊውቸር ሊወስድ ይችላል። አሁን ይሄ ጥያቄ ኔክስት ዊክ ዚስ ታይም ቢል ኖሮ ወደ ፊውቸር ፐርፌክት እንሄዳለን። ፊውቸር ፐርፌክት የሚያመለክተው ምን ነው ካላችሁኝ፣ ፊውቸር ላይ የሆነ አክሽን ሃፕን ያደርጋል፣ ግን ስፔሲፊክ ታይም አለው። ከዛ ስፔሲፊክ ታይም ቀደም ብሎ የሚፈጸም ነገር ነው ማለት ነው። ያ ስለሆነ አሁን በዚህ አረፍተ ነገር ውስጥ መልሳችን ሊሆን የሚችለው ዊል ፊኒሽ ነው። ኔክስት ዊክ አይ ዊል ፊኒሽ ኦል ማይ ኤግዛሚኔሽን፣ በሚቀጥለው ሳምንት ሁሉንም ፈተናዎችን እጨርሳለሁ ነው። ቢ ሃቭ ፊኒሽድ ለምን አይሆንም? ፕሬዘንት ፐርፌክት ነው። ፕሬዘንት ፐርፌክት የሚያሳየን አንድ የሆነ አክሽን ፓስት ላይ ጀምሮ ፕሬዘንት ላይም የቀጠለ ሲሆን ነው። ፕሬዘንት ላይም ኮኔክሽን አለው። ስለዚህ ፕሬዘንት ፐርፌክት ከሌሎቹ ቴንሶች ለየት የሚያደርገው ምንድን ነው? ሁለት የጊዜ ክፍሎችን አብሮ የሚይዝ ነው። ማንና ማንን? ፓስትን እና ፕሬዘንትም ማለት ነው። አክሽኑ ፓስት ላይ ጀምሯል፣ ፕሬዘንት ላይ ኮኔክሽን አለው። ያ ኮኔክሽን ወይ በሪዛልት ሊሆን ይችላል
ወይ ደግሞ በአክሽን ሊሆን ይችላል ማለት ነው። ከሁለቱ በአንዱ ኮኔክት ያደርጋል። ይህንን አይነት ነገር ሊያሳይ የሚችል ሌላ ቴንስ የለም። ስለዚህ ይሄ ደግሞ ኔክስት ዊክ ነው፣ ፊውቸሪቲ ነው የሚያሳየው፣ አይሆንም ማለት ነው። ዲ ዊል ሃቭ ፊኒሽድን ብንወስደው ለዚህ አረፍተ ነገር ተስማሚ አይደለም። ምክንያቱም ፊውቸር ፐርፌክት ቅድም እንዳልኳችሁ ፊውቸር ፐርፌክት ኤክስፕሬስስ አን አክሽን ዊች ዊል ቢ ኮምፕሊትድ ኢን ደ ፊውቸር ቢፎር ስፔሲፊክ ታይም ነው። ያ ማለት ኔክስት ዊክ ዚስ ታይም፣ ቱሞሮ ዚስ ታይም፣ ኔክስት ይር ዚስ ታይም፣ ባይ 5 o'clock፣ ባይ 9 p.m. የሚሉ ጉዳዮች ካሉ ለምሳሌ አይ ዊል ሰሚት ማይ ቴሲስ ቱሞሮ አት ባይ 9 p.m. ቢል ይህ አሁን ስፔሲፊክ ታይም ነው። ስለዚህ ፊውቸር ፐርፌክትን እንመርጣለን ማለት ነው። ይሄን ይመስላል። ወደ ለሚቀጥለው ጥያቄ ስንመጣ የምናገኘው 9ኛ with regard to your advertisement dated on September 2013 I'm writing for the post of receptionist. This statement is most likely taken from the blank later ይላል። ይሄ ራይቲንግ ላይ የምንመድበው ነው። ራይቲንግ ብለን የምንጠራው ነው። ላይተር ሊሆን ይችላል። ሌተርን ፎርማል እና ኢንፎርማል ብለን ለሁለት እንከፍለዋለን። እዚህ ጋር የተሰጠን ፍሬዝ ምንን ያመለክታል ነው? አንድ የሆነ አድቨርቲዝመንት ማስታወቂያ ነው። ያ ማስታወቂያ ወጥቷል። ማስታወቂያው የወጣው በሪሰፕሽኒስት ነው፣ በእንግዳ ተቀባይነት። አሁን ለዚህ መልስ እየሰጠ ነው ጸሐፊ ማለት ነው። ስለዚህ ለዚህ መልስ ሰጥ እኔ ኳሊፋይድ ነኝ፣ ማመልከት ፈልጋለሁ፣ ከእናንተ ጋር መስራት ፈልጋለሁ ሲል የሚጽፈው ነው። ይሄም አፕሊኬሽን ነው። አፕሊኬሽን ማመልከቻ ያስገባል ማለት ነው። አፖሎጃይዚንግ አይደለም፣ ይቅርታ ለመጠየቅ ኮምፕላያንትም አይደለም፣ ኮንግራጁሌሽንስም አይደለም። መልሳችን ቢ አፕሊኬሽን ይሆናል ማለት ነው። next question is which one of the following best illustrates a descriptive writing? ዲስክሪፕቲቭ ራይቲንግ የሆነው ከነዚህ ውስጥ የትኛው ነው? ዲስክሪፕቲቭ ራይቲንግ እንግዲህ እንደምታውቁት ገላጭ የሆነ ነገር ነው። ገላጭ ደግሞ በብዛት አጀክቲቮችን ይጠቀማል። በአማርኛው እነዚህ ማራኪ ቃላትን ይጠቀማል ይላል። and descriptive writing expresses what? places, things, person እነሱን ለመግለጽ ይጠቅማል ማለት ነው። አሁን ያንን ለመግለጽ የሚያሳየን ማን ነው? A the place was extremely quiet ቆንጆ። ምክንያቱም ኤክስትሪምሊ ኳይት የምትለው ቃል ዲስክራይብ ቦታን ነው ዲስክራይብ እያደረገ ያለው። they have already been there for a year ለአንድ ዓመት እዛ ቆይተው ነበር ነው። ይሄ መረጃ ነው የተሰጠን። መረጃ ደግሞ ዲስክሪፕሽን አይደለም፣ ኤክስፖስተሪ ነው። I have always wanted to visit a place ይህም ፍላጎት ነው። ፍላጎታችንንም በዛው መልኩ ኢንፎርማቲቭ በሆነ መልኩ ወይንም ደግሞ በኤክስፖስተሪ እንገልጸዋለን ማለት ነው። we then went to the room where I study አሁን ይሄ ዘን የምትል ቃል አለችው። ዘን የምትል ቃል ካለች ደግሞ ከዛ በፊት የሆነ ሌላ አክሽን አለ ማለት ነው የተደረገ። በዚህ ምክንያት ይሄ ሞስት ፕሮባብሊ ናሬቲቭ ነው የሚሆነው። ስለዚህ ቢ ሲ ዲ አይሆኑም ማለት ነው። ምክንያቱም ቢ እና ሲ ኤክስፖስተሪ ናቸው፣ ዲ ደግሞ ናሬቲቭ ነው። በዛ ምክንያት መልሳችን ኤ the place was extremely quiet የሚል ይሆናል። ለምን ካላችሁኝ ኤክስትሪምሊ የምትለው አጀክቲቭ ነች። አጀክቲቮችን ይወስዳል። ገላጭ ቋንቋዎችን ገላጭ ቃላትን ይጠቀማል። ዲስክሪፕቲቭ ራይቲንግ ይሄ ደግሞ ነገሮችን ወይንም ሰዎችን ወይንም ቦታን ወይንም አንዳንድ ጉዳዮችን ኤክስፕረስ ለማድረግ ይጠቅማል ማለት ነው። so because of this we can say A the place was extremely quiet የሚል እናገኛለን ማለት ነው። ኦኬ ሌሎችን ለማየት ስንሞክር ለምሳሌ 4 አይነት ራይቲንግ አሉን። አንደኛው ዲስክሪፕቲቭ ነው አሁን እንደነገርኳችሁ። ሁለተኛው ደግሞ ኤክስፖስተሪ ነው መረጃ ሰጪ የምንለው ፋክቱን የሚያወራልን። ሶስተኛው ናሬቲቭ ነው። ናሬቲቭ ደግሞ ትረካ ነው፣ ይተርክልናል። አንዳንድ ጉዳዮችን ከዚህ በፊት የነበሩ ሁነቶችን ይተርክልናል። አራተኛው ደግሞ አርጊመንታቲቭ ነው። አርጊመንታቲቭ ወይንም ፐርስዌሲቭ ተብሎ ይጠራል። ይሄ አከራካሪ፣ አወዛጋቢ፣ አነጋጋሪ ሲሆን ሰዎችን ሲያነጋግር አርጊመንታቲቭ እንለዋለን። ብዙ ጊዜ አንዱ ከአንዱ ይበልጣል ይላል።
ይሄን ይመስላል ማለት ነው። Well, we just coming to the last one. ወደ መጨረሻው ስላይድ ስንመጣ የምናገኘው I'm delighted blank you in such a good health. such a good health. I'm delighted ደስ ብሎኛል ነው። ደስ ያለኝ ምን ስለሆነ ነው? እንዲህ አይነት ጥሩ ጤና ላይ ስላገኘሁ በጣም ደስ ብሎኛል ነው። I'm delighted. A, I see. B, entertaining. C, to see. D, for I see. ዲላይትድ የሚወስደው ምንን ነው ካላችሁኝ 2 ፕላስ ቨርብ ዋንን ነው። አይሲም አይደለም፣ ኢንተርቴኒንግም አይደለም፣ ፎር አይሲም አይደለም። ስለዚህ መልሳችን ሲ ቱ ሲ ይሆናል። አም ዲላይትድ ቱ ሲ አም ዲላይትድ ቱ ሲ ዩ ኢን ሰች ጉድ ሄልዝ ሲ ይሆናል። 12ኛው ጥያቄ አይ ፋውንድ ኒውስ ፍሮም ዘ ዶክተርስ ብላንክ ዘይ ሴድ ማም ኢዝ ኢን ጉድ ኮንዲሽን ቱዴይ። ከዶክተሮቹ የተገኘው ዜና ደስ የሚል ነው። ዛሬ ምንድን ነው? እናቴ በጥሩ ሁኔታ እንደሆነች ነገረችኝ ነው። ኤ ኢኒሺየቲንግ፣ ቢ ኢንተርቴይኒንግ፣ ሲ ኢንካሬጂንግ፣ ዲ ኤክሳይቲንግ ይላል። መልሳችን ዲ ኤክሳይቲንግ ነው የሚሆነው። ኢንተርቴይኒንግ የሚያዝናና የሚያጫውት ሊሆን ይችላል። ኤ ኢኒሺየቲንግ የሚያበረታታ ነው። ኤ ማለት ሲ ነው። ኢኒሺየቲንግ እና ኢንካሬጂንግ ተመሳሳይ ስለሆኑ ማለት ነው። So the answer